ሰላም ጤና ይስጥልኝ ውድ የፍሬ ሚዲያ ተከታታዮቼ እንዴት ቆያችሁ? ዛሬ ውሎዬን ላስቃኛችሁ፣ አብራችሁን ቆዩ። አሁን ላይ እንግዲህ እኔ ያለሁበት ሀገር ስራም ዝግ ነው፣ ትምህርትም ዝግ ነው። ያንን በማስመልከት ደግሞ ታይማቸውን ለመጠቀም እነሱም የተለያዩ ቦታ እየሄዱ ፈታ ይላሉ ማለት ነው። ያው አሁን ላይ ቫኬሽን ይሄዳሉ። እኔም ደግሞ ከነሱ ጋር እንግዲህ ኩስ እያልኩኝ ጓዜን ጠቅልዬ ከነሱ ጋር ነው ማለት ነው። ያው አልቀርም፣ አስቀሩኝም። እኔንማ እንዴት ነው የሚያስቀሩኝ ብላችሁ ነው። ልክ ያው ሁላችሁም እንግዲህ የመዳም ቅመሞች ልክ እንግዲህ ያለውን ቻሌንጅ ታውቃላችሁ። ያው እነሱ ቫኬሽን ሲሄዱ ይዘን የምንሄደው ነገሮች ምናምን አለ እና ብዙ ቻሌንጅ አለ ለኛ ማለት ነው። እና ያንን ተቋቁመን ነው እንግዲህ ከነሱ ጋር ሄደን የምንመለሰው እና ያው እግዚአብሔር ይመስገን ስለ ሁሉም ነገር። ያው ሁሉ ነገር ላስችል አይሰጥም ይባላል አይደለ? በርትተን ስራችንን እየሰራን ነው ማለት ነው። በርቱ፣ እናንተም በርቱ፣ እኔም እየሰራውኝ ነው ውዶቼ። እና ያው አሁን የነሱ ቅመም እንደመሆናችን ደግሞ ያው ወደፊት ደግሞ የራሳችን ቅመም እንሆናለን ማለት ነው። ሀገራችን ገብተን ሀገራችንን እግዚአብሔር አምላክ ሰላሟን ያብዛልን። ሰው ሁሉ ወጥቶ የሚገባበትን ሰላም ጤንነቱን ያድልልን። አብራችሁን ሁኑ፣ አበረታቱ።